የኔ አመለሸጋ የኔ ቁመተ መለሉ የኔን ስፍስፍ የኔ ጨረቃ የኔ ወርቅ አሲና በል አሲና ገናዬ ዮ አሲና በል አሲና ገናዬ አሲና በል በገና ጨዋታ ብርዱ ምናምን እንዴት ነው? ደስ እንኳን አደረሰሽ ይባል። እንኳን አደረሰሽ የተከበርሽ ቀዳማዊት እያብራኔ ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታ እንግዲህ ቤተሰቦቼ ያመጣሁትን መጠጥ ባናት ባናቱ ደብለቅ እያደረግን ነው እያብን የምናጠጣትና ዛሬ መስከር አለባት እያል ትጀምር ከሰከርሽ የሚያስገብች አልጋ ላይ ያው ረፍ አትንካኝ ለምን ውጣ እንደው አብሪኩም ውጣ እንደው ሰላም እንዴት ናችሁልኝ ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንኳን አደረሳችሁ ያው ትላንትና ህያብ ከቤት ውጣልኝ ብላኝ ነበር እኔም ለአንድ ቀን ወጣ ብዬላታለሁ እስኪ ቤቱን ቤት ታስመስለው አመት ባል ታስመስለው ብዬ ቤቱን ለቅቄላት ወጥቼ ነበረ እንግዲህ ዛሬ ደግሞ ገና ነው የሚጠጣ ወይን ነገር ይዘህና ነው ያለችኝ እኔም በጣም ብራንድ የሆነ ሌክዠሪ የሆነ መጠጥ ገዝቼላታለሁ ማለት ነውና እቺን መጠጥ ይዘን ቤት ድረስ እንሄዳለንና ቀደም ጊዜ ከ3 ሰዓት በፊት ደግሞ የሚያምር የሀበሻ ቀሚስ በስጦታ መልክ ቤት አስልኬላታለሁ በደብዳቤ መልክ ያው ስልክ አታነሳለኝ ቤተሰቦች በደብዳቤ የነና ሀበሻ ቀሚስ ለብሰሽው ጠብቂኝ ብያታለሁና የዚህ ያላባሽ ነው በጣም ነው የሚያምረው እንግዲህ ቤተሰቦቼ ትላንትና ህያብ እንኳን አስወጣች እንኳን ከቤት ወጣላት ቤቱን ቤት ታስመስለዋለች ያላችሁ ነበረ እውነት ነው ሴት ያለበት ቤት ይመስላል እውነት ነው እኔ አግበስብሼው ነበር በቃ በጣም ነበር የሚያስጠላው አቃለው ከዛ በፊትም ተደጋጋሚ እናገራለሁ ያለ ሴት ልጅ ቤቱም አይደምቅም ቤቱም ቤት አይመስልምና አመት ባል አይመስልም እንግዲህ ህያብ መታለች ይሄ ቤት እኔ ያፈራሁት ቤት ነው እኔ የሰራሁት ቤት ነው ቤቱን ለቀያለኝ ውጣ ባለች መሰረት እኔም ውልቅ ብያለሁ ማለት ነው ዛሬ ግን ገና ነው በጌታችን ልደት ቀን ደግሞ ቤቷ ያው የህያብ ቤት የፍቅረኛዬ ቤት ምሳ ግብዣ ተጠርቻለሁ ምሳ ግብዣ ሲሄድ ደግሞ እቺን ያው አበሻዎች የሆነ የለመድናት ነገር አለች በአመት ባል ምሳ ግብዣ ስንሄድ የሆነች ነገር መያዝ ግድ ነውና እኔም እቺን ወይን ይያለው ማለት ነው ለሴት ልጅ የምትሆን ወይን ነው ለወንድም ይሆናል እንግዲህ ዛሬ የአመት ባል ፕሮግራማችን ከዚህ ይጀምራል ማለት ነው እንግዲህ ፍቅረኛዬ ምሳ ሰዓት እንዳትቀር ባለችኝ መሰረት እኔ ዛሬ ህያብ ቤት እገኛለሁ ማለት ነው እንግዲህ ቆንጂዬ የምሳ ፕሮግራም ቆንጂዬ የፍቅር ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ እንግዲህ ይቅርታ ካነሳችልኝ ወደ ድሮ ፍቅራችን ወደ ድሮ ህያብና ኤፍሬም ደስ የሚሉት ህያብና ኤፍሬም እንመለሳለን ማለት ነው እንግዲህ ዛሬም ካንገቴ ዝቅ ብዬ ይሄው ህያብዬ የኔ ፍቅር የኔ እናት የኔ ወርቅ ሁሉ ነገር ተይውና ወደ መጀመሪያ ፍቅራችን እንመለስ እባክሽን እንታረቅ ዛሬ ይሄው በተመልካቻችን ፊት በኦዲየንሳችን ፊት እጠይቅሻለሁ ይቅርታ አጥፍቻለሁ ይቅር በይኝ የኔ ፍቅር ይቅር በይኝ ሌላ ምን ይባላል ቤተሰቦች ምን ይባላል እንግዲህ ዛሬ ቆንጂዬ ዘፈን ማዘጋጅቼላታለሁ ምሳ ከበላን በኋላ ፕሮግራሙን ከጨረስን በኋላ አዘፍንላታለሁ ማለት ነው እንግዲህ ቤተሰቦቼ ወሬ አላብዛባችሁ አመት ባልም እንደመሆኑ ዛሬ ፍቅረኛዬ ቤት ምሳ ግብዣ ተጠርቼ የሚሄድበት ሰዓት ደርሷል ፍቅረኛዬ
እኔ ብቻ አይደለም እናንተም ትወዳታላችሁ። እውነት ሴት ናት፣ ከልብ ሴት ናት። አስተዋይ ልጅ ነች። የኔ አስተዋይ፣ የኔ አመለሸጋ፣ የኔ ቁመተ መለሉ፣ የኔን ስፍስፍ፣ የኔ ጨረቃ፣ የኔ ወርቅ፣ የኔ እርግብ በጣም ነው የምወድሽ። ግን ከአቅሜ በላይ ነው። መታረቅ ካለብን ዛሬ እንታረቅ። እኔ በቅቶኛል እና ቤተሰቦች ያው ወደ ቤት እንሂዳ። ካሜራማን ቤት እንሂድና እችን ያስኳትን መጠጥ እያብዬ የኔ ፍቅር እንኳን አደረሰሽ። እችን ምትወጃት መጠጥን ይዤልሽ መጥቻለሁ። እሰጣትና ገብቼ ያው ቤቷ እንደመሆኑ ሶፋ ላይ ቁጭ እላለሁ። ከዛ ያው በስቴፕ ነው ፈዘጋችልኝ። ተነስ ስትለኝ መነሳት ነው፣ ቁጭ በል ስትለኝ መቀመጥ ነው። እንግዲህ ፋሚሊዎች፣ ቤተሰቦቼ እንግዲህ ዛሬ የፍቅረኛ ቤት ሜድ እየጀመርኩ ነው። ምን ልበላት እስኪ እንግዲህ ዛሬ እባክሽን ህያብ ኤፍሬምን አታስከፊው ብያላችሁ ኮመንት ጻፉልኝ። ህያብ እባክሽን ታረቂው በሉኝ። ትንሽ ተኮራርፈናል። ይሄ ነገር ከበዛ ደግሞ ወደ ሌላ ነገር ስለሚወስድ ታረቂው በሉ። እንግዲህ እንደዚህ እያልን አመት በዓላችን እያለፈ ነው ማለት ነው። ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ካሜራማንም ውጣ ከተባለ አንድ ላይ እንወጣለን። ቤቱን ሲያግበሰብሰው የነበረው አንድም ካሜራማን እንደመሆኑ ከኔ ጋር አንድ ላይ ትወጣለህ ማለት ነው። ውጣ ከተባልክ ትወጣለህ፣ ቁጭ በል ከተባልክ ቁጭ ትላለህ። በቃ ሌላ ነገር አልፈልግም። እንግዲህ አምሮብኛል። ቆንጆ የአበሻ ቀሚስም አስልኬላታለሁ። በጣም ነው የሚያምርባት። እርግጠኛ ነኝ ትወዱታላችሁ ብዬ ተስፋ አደርጋለሁ። አሲና ገናዬ ዮ አሲና በል በገና ጨዋታ ዛሬ አድርገውና እንደዚህ ሁላችንም ትዳር ይዘን ተበታተንን እንጂ የዛሬ 2 አመት 3 አመት ጓደኞቼ፣ እስኪ ዛሬ ላስታውሳችሁ። በዚህች ዕለተ ቀን ነበረች ቡርኬ፣ ዊና፣ ማርቆስ፣ እኔ፣ ቤኪ፣ ሐሰን፣ ሙቢ ማነበር ሌላ ነበር የረሳሁት ካለ አስታውሱኝ። አንድ አይነት ልብስ ለብሰን በጣም የሚያምር የገና ጊዜ ያሳልፈን ነበረ። እንግዲህ ሁላችንም ትዳር ይዘናል። ትዳር ያላዛችሁን ጓደኞቼ ትዳር ያዙ። ክፉ መንፈስ ከጎናችሁ ብንን ይበል። ሁላችሁም ትዳር ያዙ፣ አግቡ ጓደኞቼ አግቡ። አንድ ደግሞ ትዳር አልይዝም ያለ ያስቸገረ ጓደኛ ያለኝ፣ እባክህ አግባ፣ ተሰብሰብ እንደኔ። እኔ አታየኝም ተሰብስቤ አላምርም። አሁን በቅርቡ ደግሞ ልጅ ይመጣል። ያኔ ምን ልትሆን ነው? ልጅ ሲወልድ ውለድ፣ አግባ። አንዳንድ የሚያስቸግራችሁ ጓደኞች ያላችሁ አግቡ። በቃ ትዳር ደስ ይላል፣ ትዳር ይጣፍጣል። ምን ልበላችሁ ጓደኞቼ፣ ላስቀናችሁ ፈልጌ አይደለም፣ ግን የምትወዳችሁ የምታከብራችሁ ሚስት ይስጣችሁ። አሜን። ይስጣችሁ። አሜን። አንዳንድ ጓደኞቼም ሰጥቷችኋል። ያልሰጣችሁ ጓደኞቼ ካላችሁ ይስጣችሁ። አሜን። ይስጣችሁ። አሜን። እንግዲህ ጓደኞቼ ሌላ ምንም ማስተላልፈው ነገር አለ? ዊና አግብቷል፣ ማርቆስ አግብቷል፣ እኔ አግብቻለሁ፣ ቡሩኬ አግብቷል። ያው ያልያዘም አለ ትንሽ ቤተሰቦቼ። እስኪ ሙቢ ነው አልይዝም ያለኝ ሙባረክ ፈለግ አድርጉለት። ስታገኙ ወደ ሙቢ ላኳት። ሙቢ እንግዲህ በቅርቡ ኒካ ታስራለህ ብዬ ተስፋ አደርጋለሁ። ሌላ ያላገባ ማን ነው? አብርሃም አግብቶ ወልዷል። እንግዲህ እኛንን ያልወለድ ነው። ወይኔ እንግዲህ ሁሉም በጊዜው ያምራል፣ ሁሉም በጊዜው ይሆናል። በጊዜው ሲሆን ደግሞ ሁሉ ነገር ያምራል ማለት ነው። ተከታተሉኝ። እንግዲህ ፍቅረኛ ቤት ልሄድ ነው። እኔም ያው እኔ ቤት አይደለም የፍቅረኛ ቤት ነው። ቤተሰቦቼ ተከተሉኝ። እንግዲህ ቤተሰቦቼ የፍቅረኛ ቤት ደርሻለሁ። እንግዲህ የራሷ ቤት ነው። መሳ ፕሮግራም ጠርታኛለች፣ ልንገባ ነው ማለት ነው። የኔ ቤት አይደለም። ያው ውጣ እንደተባልኩኝ ታውቃላችሁ ሁላችሁም። እና ማወራለ ቤተሰብ
ካሜራማን እንዲህ ነው እንደገባሁኝ። እንኳን አደረሰሽ የኔ ፍቅር። ግባ ቁጭ በል ስትለኝ ሄደን ቁጭ ና። እየደረስን ነው ቤተሰቦች። እንግዲህ ቤተሰቦች ደርሻለሁ ቤቷ ድረስ። እንግዲህ የባህል ልብስ ለብሻለሁ፣ መጠጥ ይንሻለሁ። እንደውም ዛሬ በዚህ መጠጥ በደንብ አሰክራትና ስለኔ ብቻ እንድታወራ ነው ማረጋት። እኔ ነኝ የተከበርሽ ቀዳማዊት ህያብ ብርዱ ምናምን እንዴት ነው? ደስ ይላል። እንኳን አደረሰሽ ይባል። እንኳን አደረሰሽ የተከበርሽ ቀዳማዊት ህያብ ብርሃኔ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለገና በዓል በሰላም በጤና በፍቅር አደረሰሽ። ቁጭ በል እንደ ቤት ያው እንቀመጥ። ትእዛዝህን በደንብ አክብረሃል ማለት እኮ ነው አይደል? በጣም ብዙ የሚሰራ ስራዎች ነበር። ቀሚሱ በጣም ነው የሚያምርብሽ። የኔ ስጦታ ወደድሽው? ወድጃለሁ። እንግዲህ ቤተሰቦቼ የመረጥኩላት ቀሚስ እንዴት ነው? በጣም ነው የምናምረው አይደል? በጣም ነው የማርብሽ። አዳር ደስ ይላል። ምን ማለት ደስ ይላል? ኦኬ ሁሌ እዛ ደራ ደስ ካለ ከዚህ በኋላ ግዴታ አይደል? እሺ እኔ መቸኛል። እኔ እንደውም እስክትፈቅጂ ድረስ እሺ። እንኳን አደረሰሽ ወይ እንኳን አደረሳችሁ ወይ። እሺ እንዴት ናችሁ? ደህና ናችሁ? ያው እንግዲህ ዛሬ የጌታችን ልደት ነው። በዚሁ አጋጣሚ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። መልካም በዓል ለሁላችሁም፣ አገር ውስጥም ውጭም ያላችሁ በሙሉ መልካም በዓል ማለት በተለይ ደግሞ በስደት ላይ ያላችሁ እህቶቻችን ብዙ አላችሁና ይሄንን በዓል እንደዚህ ሆናችሁ ማታሳልፉ አላችሁና ትላንትና አራ ሀሳቤን ቢያንስ ልጨርስበት ብቻ። ለማንኛውም ያው ሀገራችሁ ላይ ደግሞ ሰብሰብ ብላችሁ እንደዚህ በዓል የምታከብሩበት ጊዜ ያምጣላችሁ። ፈንዲሽ እንዳታሳረርብኝ ጋር ተቀመጥ። አይዞቤ ገና እያቀራረበች ነው የደረሰው። ካሜራ የምትሰራውን በደንብ ያዝልኝ የምትሰራው። ላግዝሽ። እኔ ስራ ላይ በጣም ጎበዝ ነኝ። እኔ ለኔ ነው ይሁሉ ለኔ ነው ይሁሉ ለኔ ነው ሁሉም ያያችልኝ ነው አይደል? ይሄ ልጅ አረ የሆነ ፈጣ ተጠርቢ ስማብሪኩ ጀነን ልበልባት እንዴ? ልጀነን እንዴ? አረ ይሄ ለኔ ነው ለኔ ነው ይሄ ሁሉ ለኔ ነው። የሁሉ ከተማ ነው። ቀዳማዊት ላግዝሽ። እኔ ስራ በጣም ፋስት ነው ታውቂያለሽ። ሲጀመር አንተ ብትኖር ኑሮ የሁሉ ስራ ይሰራል ካንተ ጋር ስዳረግ ነው። ከቀዳማዊት ጋር አሪፍ ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁ። እንግዲህ የቀዳማዊት ቤት እንዴት አያችሁት? በጣም ነው የሚያምረው። የፍቅረኛዬ ቤትና ፍቅረኛዬ በጣም ጎበዝ ልጅ። ያው አብረን ነበር የምንኖረው ለብዙ ጊዜና ያው
አልተመቸዋትም መሰለኝ አባራኛለች፣ ውጣልኝ ብላኛለች። እና ዛሬ በባህል ቀን ደግሞ ያሳለፍነው ነገር ትዝ ስላላት ናፍቂያት በዓልን ከኔ ጋር ታሳልፋለህ ብላኝ ቤቷ ጠርታኛለች ማለት ነውና እኔም አላሳፈርኳትም። እንደዚህ ሽክ ብዬ ለሷም ቆንጆ ቀሚስ ገዝቼ ልኬላት ነበርና የሁሉ እንጀራ ለኔ ነው። እኔ አልበላም እና ለማን ነው ስታስበው? ያ አብኮ ማለት ካሜራማናችን ኮምፒውተር ማለት ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ አክብረሽ ስለጠራሽኝ በጣም ነው የማመሰግነው። እሺ ለምንድን ነው እዚህ ጋር ለማሳጣት የምትሞክረው? አልገባኝም። ያው ቤትሽ በጣም አምሮበታል እየተናገርኩኝ ነበር። ስለሌለክ ነው አያደ ከሌለ ካንተ ጋር የሚደረግ የለም። ሲጀመር አንተ ብትኖር ይሄ ሁሉ ስራ አልሰራም ነበር። ወንዶች ሲጀመር ከማድረግ ውጪ ሌላ ምንም እንትን የላቸውም፣ ጥቅም የላችሁ። ልክ ነሽ፣ አምሮብሻል። ግድ ነው አንዴ ልሰምሽ። እሺ እንጂ እኔ ብዙ ማለት እና እሺ አንከተን አረ በቃ አምላክ ቢያንስ ካሜራ ተይዟል። ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላይ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ከመጀመሪያ ከክትፎና ከቆጮ ቴስት ያደርግ ብዬ ነው። እስኪ መጀመሪያ ራሴ ራሱ እንትን ልበል። ቆንጆ ነው። እኔ ደግሞ ዶሮ ወጥሽን በጣም ነው የምወደው። ሴት ልጅ በቃ ትልቅ የሙያ የምትፈተነው በሙያ ዶሮ ወጥ ሌላ እኔ እናቶች ሲያወሩ ብዙ ነገር አለ። አይ
እናቶችም ሲያወሩ የምሰማው ሴት ልጅ ግዴታ ዶሮ ወጥ በስመ አብ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም እሺ አጉርሳ ላብኩ ካሜራማን ነው ሰው እንዳንቺ መቼም አላይ እኔ አላጎርስም እዛው ጽጌ ታጎርስም በላይ ከልቤ ወድሻለሁ ጽጌ ባለመጣት ደብሮት ነው አብሪኮ በጣም ቦታ ሰጥቼሻለሁ ቀዳማዊት ሙያ እኔ ተናገር ያልጨርስም ባይዘዌ እናቷ ሰርታታለች። አስተዳደግ ላይ ነው የምናገረው እና ሰርታታለች። በቃ የማትችለው አይነት ሙያ የለም። የኔ ቀዳማዊት ላደናንቅሽ ምናምን ፈልጌ ሳይሆን ሙያሽን በጣም ነው የምወደው። ቤቱ አግበስብሶብኝ ነበረ። ካሜራማን እኔ አይደለሁኝም። ኦኬ ካሜራማን ነው ቤቱን እያቆሽሽ የነበረው ሲዘል ነው የሚሆነውና ሶሪ በጣምና በጣም ያሽ እንግዲህ ቤተሰቦች በላን ጠጣን። ያው ያመጣነው መጠጥ የኔ ፍቅር በጣም ይቅርታ፣ ያው ስላልታረቀ ነው ማድረግ አይቻልም። ተጫለሽ አንዴ አይ የምር እኔ ላሰክርሽ ምናምን ፈልጌ አይደለም። የምሬ ነው። እኔ ላሰክርሽ ምናምን አይደለም፣ ግን በቃ ዝም ብለሽ ይችምች ለደስታችን እሺ ዛሬ አመት በዓል ነው አይደለ? ይኸውልሽ ብትሰክሪ ምንም እኮ አይፈጠርም። አሁን እኔ የፈራ አልፈልግም፣ ይቅርብኝ፣ አልፈልግም። እቺ ሱድስ ጠጪ ኧረ እየጠጣሽ እረፍ። አረ ታች ኖርማል ነገር እኮ ነው። እሺ ቁጭ አድርገህ እሺ አንዴ ችግር የለም ትቆይዋለሽ። ሰጂ ያው አያሰክርም እኮ ምን አስበህ እንደመጣ ምንም እየገባኝ አይደለም። አይ እኔ ቡና ልታሳርድ ነው? አይ እንደዛ አይደለም። እኔ ቸርስ ሻት ነው እሺ የሚደረገው። አይ አይቻልም፣ እንደዛ አይቻልም። እየጠጣሽ በቃ ጸዴ። ለምንድን ነው የፈራሽው? ቆይ ጠጪ ስልሽ የሆነ ነገርማ አስቦ ነው የመጣው አይደል? በቀጨ ማርፔም የነሽ ልምጣ። እንግዲህ ቤተሰቦቼ ያመጣሁትን መጠጥ ባናቱ ደብለቅ እያደረን ነው እያብን የምናጠጣትና ዛሬ መስከር አለባት እያብ ኧረ ምን አይ ለፋሚሊዎች ለማሳሳት ምናምን እንዳትሞክር። ኧረ እኔ አንቺን የኔ ፍቅር አም ሶ ሶሪ ደግሞ ወይ ማለት እያብ ወይ ያው ቤትሽን በጣም ወድጄዋለሁ። በጣም ነው የሚያምረው። ሁሌ መምጣት እችላለሁ? ይፈቀድለት እንዴት እናደርግ? ኦኬ ቤተሰብ ነው የሚፈቅደው ማለት ነው? አዎ እኔ እነሱ እንትን ካላሉ አልፈልግም። በዛ ላይ ደግሞ ሳትናገር እንዳትመጣ። ኦኬ አይታወቅም፣ እዚህ ቤት ምን እንደሚያጋጥመኝ አይታወቅም። ችግር የለም ጠጪ እንጂ። እሺ ዛሬ ምንድን ነው? ኧረ ምን አልኩኝ? ጠጪ እኮ ነው ያልኩት። ከአብሪኮ ጋርማ የሆነ ነገር ተነጋግራችሁ ነው የመጣችሁት። አላማራችሁኝም። ምን በግልጽ መናገር አለ። ሲጀመር ስመጡ ራሱ አላማራችሁኝም። ይኸውልህ አንተ ዛሬ ሀሳብ ምንም አላሰብኩኝም። ዛሬ ያው
ደግሞ የሚያሰክር መጠጥ አይደለም እና ምንድነው ሲጀመር አላማረኝም። እኔ ማመልኩን ሳይው አላማረኝ። የሚያሰክር መጠጥ አይደለም እና ምንኛ ነው ቀለል ያለ መጠጥ ነው። ደግሞ ለሴት ልጅ ትሆናለች። እሺ እኔ ዛሬ የሆነ ነገር ብሆን በእናንተ ነው የተጠየቂ። ኧረ ምንም አትሆኝም። በተለይ እኔ አብሪኩ ሁለታችሁ ሲጀምር ወንድና ወንድ ስትሆኑ አልጣማችሁኝም። ኧረ ምንም አትሆኝም። ሲጀምር ከሰከርሽ የሚያስገብች አልጋ ላይ ያው ትተኛለሽ። ሌላ ምንም ኖ። እኔ እናንተ ሳትወጡ እኔ እዚህ ቤት አልተኛም። እንደውም ውጡልኝ። ኧረ ችግር የለም። ሻት እና እስቲ ሻት አንድ ለደስታችን አንድ ሁለት በጣም ነው። ያው ቤተሰቦች እንግዲህ ዛሬ አሪፍ ጊዜ እያሳለፍን ነው ከህያብ ጋር። ያመጣሁትንም መጠጥ ባናቱ እንለቀዋለን። ቡናችንን እንተኛና ህያብም ያው ከሰከረች ጓዳ አስገብቻት አልጋ ላይ እሱም በካሜራ እያዘልኝ እዚህ ጋር አንድ ሀሳብ አለኝ። ችግር የለም። ኧረ አብሽር። እኔ እንደው መጀመሪያ ወጣችሁ ነው ማለት ነው። ችግር የለም እንዴ መጠጥ ማለት ነው። ልጅ ያው አንቺ ስለ መጠጥ ስለማታውቂ ነው እንጂ መጠጥ እንዴ እየተቆየ ምናምን አይጠጣም። ቶሎ ነው ይሁን በቃ ሻት ነው። ይሄ ማሁም ተብሎ ቤተሰቦችም አሁን የኛ ተመልካቾች ስለ መጠጥ ብዙ ነገር ሊያውቃሉ። ኮሜንት ላይ ነገር ይናገራሉ። ችግር የለውም። ነገር አጠጪ እያለችሁ ምከርልኝ። አንቺ ሻት እናድርገው። አንቺ ጨርሺው የኔ እሺ ነው መልዕክት ነገር አታስተላልፊም ለቤተሰቦች? እዚህ ጋር የሆነ ነገር ከሆንኩኝ ድረሱልኝ። አይ ያው ቤተሰቦች ምን አለ መሰላችሁ ትላንትና ያው ቤቱን ለቀህልኝ ውጣት እኮ ብድሩን ሊመልስ ነው ቦት ተብሎ የተደረገ ነገር ነው። እኔ እዚህ ቤት ተመልሼ እንደማንመጣ ቃል ገብቼላችኋለሁ። ቅድምም ተናግሬያለሁ። ያው የራሴ ቤት እከራያለሁ። ቤቱን ለቀላት ልውጣ ብያለሁ። በቃ ቤት ስትፈልግ አንድ ላይ እንትን አይ እኔ ጓደኛዬም ስላለች እሷ ጋር አቀምጣለሁ ለትንሽ ጊዜ። ጓደኛዬም አለች። ምን ነው ደበርሽ? ውጣልኝ እኮ ብለሽኛል ከዚህ ቤት። ኧረ አሁንም ውጣልኝ። ችግር የለም። ጎረቤት አለኝ ብለህ ነው? አንዴ ልሰምሽ። እሺ ምንድን ነው ሁሌ ጉንጭሽ የምትሰጪው? መብራት መጥቶ ይጠፋ። ኧረ ችግር የለም። ኧረ አንዴ ሻት አድርጊው ስልሽ አንዴ ብቻ ቃል በቃ አንዴ ለደስታችን። እሺ እንዴ ነው እንጂ መጠጥ ኧረ ተኝ ለማን ነገር በጣም እንደምወድሽ ታውቂያለሽ አለቅ እስቲ ያ ምን ነው ተነሳሽ? ምንም ያው ቤተሰቦችም እየተከታተሉ ነው። ያው ሰክረሽ አልጋ ላይ ወስጄ እስከማስተኛሽና ቤቱን በሩን ዘግቼ እስክወጣ ድረስ ያው ቸኩለሃል? ኖ ኧረ አልቸኮልኩኝም። ያው ቪዲዮ አለ በቪዲዮ መመስከር ይችላል ማለት ነው። እሺ እኔ የሆነ ነገር ኮንኪ ነገ ወጥቼ ስምህን ነው ማለት አሪፍ ጊዜ አሳልፊያለሁ ከህያብ ጋር። ቤቷም ቆንጆ አድርገዋለች፣ አሪፍ አድርገዋለች ቤቷና ቤት ያምራል። አዎ ቆንጆ ነው። ሰከርሽ እንዴ አንቺ? ኧረ አልሰከርሽም። አንዴ ሻት ወይ ምን አስቡ ነው? አንዴ ሻት በቃ ሻት መጀመሪያ ራስ በለው። ይሄ ብዙ ነው። ራስ መጀመሪያ ካንተ ከሱ ይጀመር። እንደው ድጋሚ በል ምን አገባኝ እኔ ድጋሚ ካላልክ አልፈልግም። መጀመሪያ አንተ በል። እሺ አንተ መጀመሪያ በል። ሰክረሻል ማለት ነው። አይሻል ላስታውቅብሻል። እየሰከርሽ ነው። እሄዳለሁ። አትሄጂም ማለት እሄዳለሁ። መጀመሪያ አንተን ካላየሁ እንደውም አልፈልግም። በቃ
ውይ እዚህ ጋር አስቀምጠው፣ ብቻ አትያዝ። እዚህ ጋር አስቀምጠው። ኧረ አትንካኝ፣ አትንካኝ። ለምን? ውጣ፣ ውጣ፣ እንደውም ውጣ። አብሪኩም ውጣ፣ ውጣ። እንደውም ሰካሽ እንደዚህ ውጡ፣ ሁለታችሁም ውጡ። እንደውም በቃ ውጡ፣ ውጡልኝ። እሺ ውጡ። አብሪኩም ሲጀመር እንድትወጣ ፈልጋለሁ። ካሜራውንም ተው። ለምን? ተው በቃ። ለምን? በቃ ሂድ። ሰክረሽ ነው? በቃ እጅህን ለምንድን ነው የምትነካኝ? እሺ አንዴ ንቂሽ፣ ነቀበይ። እኔ ቆንጆ ነቀበሽ። ምንድን ነው ሰክረሽ? እኔ ምንም አልሆንኩም። እሺ ነይ ጓዳ መጣላ አስተምሪ። እኔ አልተኛም። መጀመሪያ ራስ ምን እያሰባችሁ ነው? አረ ምንም አላሰብንም። ላስተኛሽ ነው ያልኩሽ እኮ። ራሴ ተኛለሁ። እኔ ራሴ እንትን የለኝም። ምን ሲጀመር ለምንድን ነው ወደ ቤት የመጣው? አንተ ጠርተሽ ወደ ቤት ለምን መጣ? እያው ጠርተሽኝ ነው። እያው ሰክረሻል። ውጣ፣ ውጣ። እንደው ነሽ ጓዳ ላስገባሽ። እኔ እንቅልፍ ያልመጣም። ለምንድን ነው ጋር ገብቼ የምተኛው? ለምን ተኛለሁ? እኔ አንዴ ተቀየረችብኝ እኮ። ራስህ ነገ ምን ጨምረህበት ነው? ምንም መጠጥ እኮ ነው። እኔ ያመጣሁት መጠጥ ነው። ምን እኔ አልተኛም። እንድትወጣልኝ ነው ሲጀመር የምፈልገው። እኔ እንድትወጣልኝ ነው በቃ የምፈልገው። እሺ በቃ ውጣልኝ። ሲጀመር አንተ ምንም አትረባ ሰው ነህ። በቃ ሂድልኝ፣ ሂድልኝ። ሲጀመር ህያብ ነይ ተነሽ፣ ነይ ጓዳ እንግባሽ። ትንሽ አልፈልግም፣ እኔ አልፈልግም። ነይ እሺ ጓዳ እንግባ። ትንሽ ነይ ለትንሽ ደቂቃ ምን ችግር የለም። ትንሽ እረፍት አድርጊበት። እሺ አሰከረሽ አይደል መጠጡ? አንቺ እኮ ነሽ ራስህ ነው። እኔ ቀስ ብለሽ ጠጪ አልኩሽ አይደል? ራስህ ነው ሲጀመር። በቃ እሺ